ሰላም ሰላም። በአሁኑ ሰዓት የአንደኛ ዓመት ፈርስት ሴሚስተር ተማሪ ሆናችሁ በዚህ ሰዓት ደግሞ ፋይናል ኤግዛም ጨርሳችሁ የትምህርት መስክ ምርጫ ወይም ስተዲ ፊልድ ቾይስ ለማድረግ በዝግጅት ላይ ላላችሁ የተዘጋጀ ነው። ዋናው ይህንን መልእክት ለማስተላለፍ የመጣሁበት ምክንያት ከኔ ባች በፊትም በኋላም ሰዎች ዩኒቨርሲቲ ላይ ሊማሩት የሚችሉትን ፊልድ በትክክል ባለመምረጣቸው የዩኒቨርሲቲ ህይወታቸው በጣም ሲበላሽ እና አሰልቺ ሲሆን ያየው በመሆኑ ምናልባት የገባኝን ብናገር ሁለት ሰው ሰምቶ ምርጫውን ማስተካከል ከቻለ በሚል ነው። ስለዚህ ሁለት ሰው የማዳን ተልእኮ ነው ማለት ነው ቀለል ስናደርገው። ስለዚህ ጉዳዩን በጣም በትኩረት እንድታስቡት እንድታካብዱት ሳይሆን በጥንቃቄና በትኩረት እንድታስቡት ለማስገንዘብ ነው። ምክንያቱም በመጀመሪያ ደረጃ እንዴት ነው የምትረዱት? ምን ልታደርጉ ነው እየመሰላችሁ ያለው? ብዙ ሰዎች የሆኑ ፊልዶችን በኦርደር መደርደር አድርገው የሚረዱት አይቼም አውቃለሁ። ሰው አንዳንዴ ብዙ ጊዜ መጥፎ ሁኔታ ላይ የምንደርሰው እያደረግን ያለነውን ነገር እየወሰንን ያለውን ነገር በትክክል ኮንሲኩዌንሱን አውቀ ነው ስለማንወስን ነው ማለት ነው። እና በጣም በትኩረት እንድትወስኑ እመክራችኋለሁ። ምክንያቱም ጋይስ ጉዳዩ የቀጣይ 20-30 ዓመት ኑሯችሁን ዲፋይን የሚያደርግ ጉዳይ ነው። በቀጣይ 20-30 ዓመት ለእናንተ ለራሳችሁ፣ ለቤተሰብ፣ ለሀገር ኮንትሪቢዩት ማድረግ የምትችሉበትን ቦታ ዛሬ ነው የምትገዙት። ስለዛ ነገር ነው ዲሳይድ ለማድረግ ያላችሁት ማለት ነው። ስለዚህ ጉዳዩን ሲሪየስሊ እንድታዩት ለመምከር ነው ማለት ነው የመጣሁት። ስለዚህ ይህ ምክር 7 ዓመት በተማሪነት 12 ዓመት ደግሞ በአስተማሪነት የቆየ ሰው ምክር ስለሆነ በጣም ብትሰሙ ታተርፉበታላችሁ። ስለዚህ በቀጣይ የተወሰኑ ጥያቄዎችን በሚመልስ ፎርማት ሀሳቤን ላስረዳችሁ እሞክራለሁ። የመጀመሪያው ጥያቄ የሚሆነው ትክክለኛውን የትምህርት መስክ ወይም ስተዲ ፊልድ መምረጥ ለምን ይጠቅማል የሚለውን ከመግለጽ ልጀምር። ይኸውላችሁ ቅድም እንዳልኩት ነው የቀጣይ 20-30 ዓመት አኗኗራችሁን የምትወስኑበት ውሳኔ ነው። ስለዚህ የመጀመሪያ ጥቅሙ የዩኒቨርሲቲ ህይወታችሁ ቀለል ያለ ይሆናል። ምክንያቱም የምትፈልጉት ከእናንተ ልብ ጋር የሚሄድ ምርጫ መምረጣችሁ፣ ትክክለኛ ምርጫ መምረጣችሁ ራሱ ገና የዩኒቨርሲቲውን ቆይታ ጥሩ ያደርገዋል። ቻሌንጂንግ የሌለበት ቀላል የሚባል ፊልድ የለም ጋይስ፣ እንዳትሳሳቱ። ቀላል የሚባል ፊልድ የለም። ሁሉም የራሱ ትግል አለው። ነገር ግን ከልባችሁ ጋር የሚገናኝ አትሊስት የሚቀራረብ ነገር መምረጣችሁ የሚያስገኘው ጥቅም ራሱ የመጀመሪያ የዩኒቨርሲቲውን ቆይታ ሰላማዊ ያደርገዋል። ሁለተኛ ጊዜና ጉልበት ትቆጥባላችሁ። የምትፈልጉት የምትወዱት ፊልድ ስለሆነ የምታጠፉት ጊዜ ሀስል ሳይኖረው ሳያስጨንቃችሁ ስለሚያልቅ ቶሎ ወደ መመረቁ ሂደት ምንም ብዙ ፊልድ ሳታደርጉ ያደርሳችኋል የምትፈልጉት ስለሆነ። ሌላ ጉልበትም ኢነርጂ ደግሞ ገና ስትመርጡ ብታነቡት ልትረዱት ወጣችሁ ብትሰሩበት ኮንትሪቢዩት ብታደርጉበት የምትችሉት ፊልድ ከሆነ ኢነርጂም አይጠይቅም። ለፈተና መዘጋጀቱ ክላስ መሄዱ ኢነርጂው ዛትማች ቻሌንጂንግ አይሆንም። ሌላኛውና ሶስተኛው ደግሞ ጭንቀት አይኖርባችሁም። ውጥረት፣ ጭንቀት አይኖርባችሁም። ቢኮዝ አስባችሁ ፈልጋችሁ ከባክግራውንዳችሁ ጋር የሚሄድ ፊልድ ውስጥ በመሆናችሁ ውጥረትና አላስፈላጊ የሚባሉ ውጥረትና ጭንቀቶች የተለመዱት የኤግዛም ቴንሽኖች ምናምን ይኖራሉ። እሱ ተፈጥሯዊና ማንኛውም ሰው የሚሰማው ነው። ነገር ግን የአላስፈላጊ ውጥረት እንደው ይህን ኮርስ ምን ላድርገው፣ እንደው ምን ይሻለኛል፣ ሳልፈልግ እዚህ ፊልድ ውስጥ ገብቼ የሚሉ ፎከሳችንን ሉዝ እንድናደርግ ከሚያስጨንቁ ጉዳዮች ላይ ለዛ ሰዓት እንዳታጠፉ ያግዛችኋል ማለት ነው። ደግ አይለፋ።